እኔ እና እሱ በቃ ወደ 6-7 ዓመት አድርገናል። እንጾማለን፣ ሙስሊም ነን፣ ግን ሶላት ሰግደን አናውቅም። እኛ አሁን ጾሙ ተቀባይነት አለው ወይስ የለውም? የለም። ምክንያቱም ሶላት የማይሰግድ ሰው ሙስሊም አይደለም። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሶላህ ፈመን ተረከሃ ፈቀድ ከፈር። ሶላትን የተወሰው በእርግጥም ክዷል፣ ከፍሯል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት፣ በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ሶላትን ከተው ይከፍራል ብለዋል። ስለዚህ ሶላት የማይሰግድ ሰው የፈለገ ቢጾም፣ ሰደቃ ቢሰጥ፣ ሐጅ ቢያደርግ፣ ዑምራ ቢያደርግ ተቀባይነት የለው። አላህ የትንሣኤ ቀን የቂያማ ቀን መጀመሪያ ከመልካም ስራዎቻቸው የሚያዩት ሶላታቸውን ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አወል ማ ዩሓሰቡ ቢሂ ልዓብድ የውመ ልቅያማ አሰላህ ፈመን ሐሱነት ለሁ ሶላቱሁ ሐሱነት ለሁ ሳኢሩ አዕማሊህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላህ የትንሣኤ ቀን መጀመሪያ ከባሪያዎቹ መልካም ስራዎች የሚያይላቸው የሚያስብላቸው ስለ ሶላታቸው ነው አሉ። ሶላት ያለው ሰው ሌላው ስራ ያምርለታል፣ ሶላት የሌለው ሰው ሌላው ስራው አያምርለትም ማለት። የፈለገ ሰደቃ ብትሰጥ ይሄን ዓለም አሁን እኛ መስቀል ካንጠለጠለ እኩል ነው የምንቆጠረው ማለት ነው። ሶላት ስገድ ሙስሊም ከሆንክ ወንድም አላህ ሱብሓነሁ ወተዓላ ግዴታ አድርጎብሃል። ሙስሊም ነህ አይደለ ወይንስ አይደለም? ካልሆንክ በግልጽ አይደለሁም ነኝ፣ ወላሂ አላዝም ነኝ፣ ትክክለኛ ሙስሊም ነኝ። ሶላት ስገድ ሙስሊም ከሆንክ አላህ ግዴታ አድርጎብሃል። እኛ መስቀል ካንጠለጠለው ጋር እኩል ነን ወይ? ከዚያ በላይ ናቸው። ሼኽ ኢብኑ ዑሰይሚን ረሒመሁላሁ ተዓላ ምን አሉ ሲናገሩ ታሪኩ ሶላት አኽበቱ ዐንደ አላህ ሱብሓነሁ ወተዓላ ሚነል የሁድ ወነሳራ። ሁሉም ከሃዲዎች ናቸው፣ አይሁድም ክርስቲያንም ሁላቸውም አይደለ። ሙስሊም ላይ ብሎ ሶላት የማይሰግድ ሰው ደግሞ ከዚያ በላይ ነው አስቀያሚነቱ ከአላህ ዘንድ። هذا ما قاله ابن عثيمين ታላቁ ዓሊም ኢብኑ ዑሰይሚን እንደዚያ ብለዋል። አይ ሰላም አለይኩም ሙሱ እና ጨርሷል እሱ አልጨረሱም። አሁን እኛ በቃ ጾማችን ሁሉ ነገራችን ተቀባይነት የለውም ማለት ነው። ከዚህ በፊት የለም እድሜ ልክህን ብትጾም ሺህ ዓመት